Yes, sir. Malaysian 370, contact Ho Chi Minh 120.9 นะก็ได้ Good night, Malaysian 370. ማርች 8 2014 ከሌሊቱ 7 ሰዓት ከ21 ደቂቃ በማሌዥያና በቪየትናም ሰማይ መካከል አንድ ግዙፍ ቦይንግ 777 አውሮፕላን ይበር ነበር። በውስጡ 239 ሰዎች ነበሩ። ህፃናት፣ አዛውንቶች፣ ጫጉላቸውን ሊያከብሩ የሚጓዙ ጥንዶች እና በአንድ ሰከንድ ውስጥ ከራዳር ላይ ጠፋ። ምንም የአደጋ ጥሪ የለም። ምንም የስልክ መልእክት የለም። ምንም ፍንዳታ የለም። 239 ሰዎች እስከ ዛሬ አልተገኙም። ዛሬ ከ10 ዓመታት በላይ ካለፉ በኋላ ይህ አውሮፕላን የት እንደገባ የሚያውቅ አንድም ሰው የለም። ይህ በአቪዬሽን ታሪክ ውስጥ ትልቁ ምስጢር ነው። የማሌዥያ አየር መንገድ በረራ MH370 ተራ የሚመስል ምሽት። ታሪኩ የሚጀምረው በኳላ ላምፑር ዓለም አቀፍ አየር ማረፊያ ነው። ቅዳሜ ሌሊት ነው። በረራ MH370 ወደ ቤጂንግ ቻይና ሊነሳ ተዘጋጅቷል። አብራሪው ካፒቴን ዛሬ አመርሻ ነው። የ53 ዓመት ሰው ከ18000 ሰዓታት በላይ የበረራ ልምድ ያለው በሙያው ከሚከበሩ አብራሪዎች አንዱ። ከጎኑ ደግሞ ረዳት አብራሪው ፋሪቅ አብዱል ሐሚድ የ27 ዓመት ወጣት። ይህ በዚህ የአውሮፕላን አይነት የመጨረሻ የስልጠና በረራው ነበር። ተሳፋሪዎቹ 227 ናቸው። ከ14 ሀገራት የተውጣጡ አብዛኞቹ ቻይናውያን ናቸው። ሰዓሊዎች፣ መሐንዲሶች፣ ቤተሰቦቻቸውን ሊጠይቁ የሚሄዱ ሰዎች። ከሌሊቱ 6 ሰዓት ከ41 ደቂቃ ላይ አውሮፕላኑ ተነሳ። ሁሉም ነገር ፍጹም ተራ ነበር። አየሩ ጥሩ ነው። አውሮፕላኑ አዲስ ምርመራ ተደርጎለታል። ከ38 ደቂቃ በኋላ አውሮፕላኑ የማሌዥያን የአየር ክልል ጫፍ ደረሰ። የማሌዥያ የአየር ትራፊክ ተቆጣጣሪ የመጨረሻ መልእክቱን ላከ። ወደ ቪየትናም ተቆጣጣሪዎች ተላለፉ እና ከበረራው ክፍል ውስጥ አንድ የተረጋጋ ድምጽ እንዲህ አለ: መልካም ሌሊት ማሌዥያን 370። እነዚህ ከዚህ አውሮፕላን የተሰሙ የመጨረሻዎቹ ቃላት ናቸው። መጥፋቱ። ከ2 ደቂቃ በኋላ አንድ እንግዳ ነገር ተከሰተ። የአውሮፕላኑ ትራንስፖንደር ማለትም አውሮፕላኑ እኔ እዚህ ነኝ ብሎ ለራዳር የሚናገርበት መሳሪያ ድንገት ጠፋ። ትራንስፖንደር በራሱ አይጠፋም። አንድ ሰው ከውስጥ ማጥፋት አለበት። የቪየትናም ተቆጣጣሪዎች አውሮፕላኑን ጠበቁ፣ ግን ምንም አልመጣም። ደጋግሞ ጠሩ፣ ምንም መልስ የለም። እዚህ ላይ ነው ታሪኩ ከግምት በላይ የሚሆነው። የማሌዥያ ወታደራዊ ራዳር ግን አንድ ነገር እያየ ነበር። አንድ ያልታወቀ አውሮፕላን ወደ ቤጂንግ ከመሄድ ፈንታ ወደ ኋላ ዞሯል። 180 ዲግሪ ሙሉ በሙሉ ተመልሶ የማሌዥያ ምድር አቋርጦ ወደ ምዕራብ በረረ። ይህ ስህተት አይደለም። ይህ የተጠና በእጅ የሚደረግ በረራ ነው። አውሮፕላኑ በትክክለኛ የበረራ መስመሮች ላይ የተጓዘ ነበር፣ የሚያውቅ ሰው እንደሚያደርገው እና ከዚያ ከሌሊቱ 8 ሰዓት ከ22 ደቂቃ ላይ ከወታደራዊ ራዳር ክልል ወጣ። አሁን በዓለም ላይ የትኛውም ራዳር MH370 አያይም፣ ግን አውሮፕላኑ አሁንም እየበረረ ነው እና ይህን የምናውቀው በአንድ አስገራሚ ነገር ምክንያት ነው። ሰባቱ ምልክቶች። ከመሬት በ36000 ኪሎ ሜትር ከፍታ ላይ አንድ ሳተላይት አለ። ኢንማርሳት ይባላል። የአውሮፕላኑ የግንኙነት ስርዓቶች ቢጠፉ አንድ ትንሽ መሳሪያ ግን በህይወት ነበር እና ይህ መሳሪያ በየሰዓቱ ለሳተላይቱ ትንሽ ሰላምታ ይልክ ነበር። እንደ ስልክ ጥሪ ሳይሆን እንደ ልብ ትርታ። 7 ጊዜ 7 ምልክቶች ለ7 ሰዓታት። ይህ ማለት ምን ማለት እንደሆነ አስቡት። አውሮፕላኑ ከራዳር ከጠፋ በኋላ ለተጨማሪ 7 ሰዓታት በረረ። ሳይንቲስቶች እነዚህን ምልክቶች በጥልቀት አጠኑ እና 2 ሊሆኑ የሚችሉ መንገዶችን አገኙ።
አንዱ ወደ ሰሜን ወደ መካከለኛ እስያ፣ ሌላኛው ወደ ደቡብ ወደ ህንድ ውቅያኖስ ጥልቅ በረሃ። የሰሜኑ መንገድ በብዙ ሀገራት ራዳር ሳይታይ ማለፍ አይቻልም። ስለዚህ አንድ መደምደሚያ ብቻ ቀረ። MH370 ወደ ደቡብ በረረ፣ ነዳጁ እስኪያልቅ ድረስ በሺዎች ኪሎ ሜትር ርቆ በምድር ላይ በጣም ገለልተኛ ከሆኑ ቦታዎች በአንዱ ላይ። የመጨረሻው ምልክት የተላከው ጠዋት 2 ሰዓት ከ19 ደቂቃ ላይ ነው። ያልተሟላ የተቆራረጠ ምልክት። ብዙ ባለሙያዎች እንደሚሉት ሞተሮቹ ጠፍተው አውሮፕላኑ ሲወድቅ የተላከ የመጨረሻ ትንፋሽ። ትልቁ ፍለጋ የተከተለው በሰው ልጅ ታሪክ ውስጥ ትልቁ የአውሮፕላን ፍለጋ ነው። ከ20 በላይ ሀገራት ተሳተፉ። መርከቦች፣ ሰርጓጅ መሳሪያዎች፣ ሳተላይቶች። ከ120 ካሬ ኪሎ ሜትር በላይ የውቅያኖስ ወለል ተቃኘ። ይህ ማለት እንደ አንድ ትልቅ ሀገር የሚያክል ስፋት ነው። የፍለጋው ቦታ ጥልቀት እስከ 6 ኪሎ ሜትር ይደርሳል። ተራሮችና ሸለቆች ያሉት ሰው አይቶት የማያውቀው የውቅያኖስ በረሃ 3 ዓመታት ፈጅቷል። ከ150 ሚሊዮን ዶላር በላይ ወጪ ተደርጓል እና ምንም አልተገኘም። ከዚያ በጁላይ 2015 አደጋው ከደረሰ ከ1 ዓመት ተኩል በኋላ በአፍሪካ አቅራቢያ በምትገኘው ሬዩኒዮን ደሴት ዳርቻ ላይ አንድ ሰው በባህር ዳር ሲራመድ አንድ ነገር አገኘ። የአውሮፕላን ክንፍ ቁራጭ። ምርመራው አረጋገጠ። ይህ ከMH370 ነው። በቀጣዮቹ ዓመታት ከ30 በላይ ቁርጥራጮች በአፍሪካ ምስራቃዊ ዳርቻዎች ላይ ተገኙ። ሞዛምቢክ፣ ታንዛኒያ፣ ማዳጋስካር። የውቅያኖስ ሞገዶች ቁርጥራጮቹን በሺዎች ኪሎ ሜትሮች አጓጉዘዋቸዋል። አውሮፕላኑ በህንድ ውቅያኖስ ውስጥ መውደቁ ተረጋገጠ፣ ግን ዋናው አካል እና 239 ሰዎች እስከዛሬ አልተገኙም። ማን? ለምን? እናም ትልቁ ጥያቄ ይቀራል። ምን ተከሰተ? የመጀመሪያው መላምት እና ብዙ መርማሪዎች የሚያምኑበት ይህ ሆን ተብሎ የተደረገ ነገር ነው የሚል ነው። ትራንስፖንደሩን ማጥፋት፣ የተጠናውን ዙረት ማድረግ፣ የራዳር ክልሎችን ማወቅ። ይህም ማድረግ የሚችለው አውሮፕላኑ በሚገባ የሚያውቅ ሰው ብቻ ነው። ምርመራው በካፒቴኑ ቤት የበረራ ማስመሰያ ሲሙሌተር ውስጥ አንድ ነገር አገኘ። ወደ ደቡብ ህንድ ውቅያኖስ የሚወስድ የተለማመደ መስመር። ግን ይህ ብቻውን ማስረጃ አይደለም። ካፒቴኑ ምንም ግልጽ ምክንያት አልነበረውም። ቤተሰቡም እስከዛሬ ንጹህ ነው ይላሉ። ሁለተኛው መላምት ድንገተኛ አደጋ፣ እሳት ወይም የአየር ግፊት መጥፋት። ሰራተኞቹ ራሳቸው እንዲስቱ አድርጓቸው። አውሮፕላኑ በራስ በረራ አውቶፓይለት ብቻውን በረራ የሚል። ግን ይህ መላምት ያን ትክክለኛ የተጠና ዙረት ማብራራት ይቸግረዋል። ሶስተኛው ጠለፋ። በአውሮፕላን ውስጥ በተሰረቁ ፓስፖርቶች የገቡ 2 ሰዎች ነበሩ። ዓለም ደነገጠ። ግን ምርመራው እነሱ ጥገኝነት ፈላጊ ወጣቶች እንደነበሩ አረጋገጠ። ከጉዳዩ ጋር ግንኙነት የላቸውም። እያንዳንዱ መላምት ጥያቄዎችን ይመልሳል እና እያንዳንዱ መላምት አዳዲስ ጥያቄዎችን ይፈጥራል። ከ10 ዓመታት በላይ አልፈዋል። 239 ሰዎች እስከዛሬ መልስ ይጠብቃሉ። ልጆቻቸውን፣ እናቶቻቸውን፣ ባሎቻቸውን የቀበሩበት ቦታ እንኳን የላቸውም። ፍለጋው ግን አላበቃም። አዳዲስ ኩባንያዎች በአዳዲስ ቴክኖሎጂዎች ውቅያኖሱን መመርመር ቀጥለዋል። ካላገኘን ክፍያ አንቀበልም በሚል ውል። ምናልባት አንድ ቀን በዚያ ጨለማ ውቅያኖስ ጥልቀት ውስጥ መልሱ ይገኝ ይሆናል። እስከዚያ ድረስ ግን MH370 የዘመናችን ትልቁ ሚስጥር ሆኖ ይቀጥላል። እናንተስ ምን ይመስላችኋል? ሆን ተብሎ ነው ወይስ አደጋ? አስተያየታችሁን ከታች ጻፉ። እንደዚህ ያሉ እውነተኛ ሚስጥሮችን እየተከታተላችሁ ለመቆየት ቻናላችንን ሰብስክራይብ አድርጉ።